ኦኬ ቅድመ ማህፀን ካንሰርን እንዴት መቆጣጠር እንችላለን? ቅድመ ማህፀን ካንሰርን እንዴት ነው መከላከል የምንችለው? ኢንፌክሽንንስ እንዴት መታከም እንችላለን? ራሳችን እንዴት መጠንቀቅ እንችላለን? አንደኛ ሐኪም ቤት ሄደን መጀመሪያ ምርመራ መውሰድ። ሁለተኛ የራሳችን ንጽህና በደንብ መጠበቅ። ሶስተኛ ደግሞ በራሳችን ላይ የተለየ ስሜት ሲሰማን ያንን ማወቅ ያስፈልገናል ማለት ነው። ሶስቱንም ነገር ማወቅ ያስፈልገናል። ሰላም ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። የማዳም ቅመሞቼ ወደ እናንተ አንድ ልመና ይዤ መጥቻለሁ። እሱም ምንድነው? ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ እፈልጋለሁ። እና ዛሬ የምንናገረው ድሮ እናቶቻችን የማህፀን ካንሰር ምን እንደሆነ አያውቁም። የማህፀን ኢንፌክሽን ምን እንደሆነ አያውቁም። እነሱ ጊዜ ያ በሽታ አልበዛም። ግን በዚህ ሰዓት ላይ የብዙ እህቶቻችን እያጠንበት ያለንበት በሽታ ምንድነው ብትሉ የማህፀን ካንሰር ነው። ዛሬ እሱን የምንከላከልበትንና የምንቆጣጠርበትን ወይም ደግሞ ቅድመ መከላከል የምንወስድበትን መንገዶችን በፓርት ዋን ዛሬ ይዤላችሁ ቀርቤያለሁ። እሱ ምንድነው? መጀመሪያ ማህፀናችሁን የምንለብሰው ፓንት አንዳንዶቹ ቢጫ እስኪሆን ትጠብቃላችሁ። ፓንት ያ ፓርት ላይ ቢጫ እስኪሆን ድረስ ትጠብቃላችሁ። ቢጫ መሆን የለባችሁም። አንድ ፓንት ከአንድ ቀን በላይ መልበስ የለባችሁም። አንደኛ ነገር በጣም መጠንቀቅ ያለባችሁ ነገር ይሄንን ነው። ቢጫ ሲሆን ያ ፓንቱ ቢጫ ሲሆን ከሰውነታችን የሚወጣው ፈሳሽ ነው እዛ ቦታ ላይ አጠራቅሞ ቢጫ የሚሆነው። ከፓንቱ የተመነጨ ነገር ምንም ነገር የለውም። ከፓንቱ የመጣ ነገር ምንም ነገር የለውም። ቢጫ የሚሆነው ኦልሬዲ ከራሳችን የወጣ ነገር ነው እዛ ቦታ ቢጫ የሚሆነው። ቢጫ ደግሞ ምንድነው የሚሆነው? ቆሻሻ ነው። ገብቷችኋል? ቆሻሻ ነው። ታዲያ ዛሬ እንዴት ነው እሱን ጽዳት የምንጠብቀው? ፓንቱን እንዴት አድርገን ነው ቢጫ እንዳይሆን መከላከል ያለብን? እኔ ለምሳሌ አመት ሙሉ 5 ፓንት አመት ሙሉ ለብሻለሁ። በየቀኑ አንድ ፓንት ስለምለብስ ማለት ነው። ያንን ፓንት ምን አደርገዋለሁ? አጥበዋለሁ። በአምስተኛ ቀን አጥቤ ዘፍዝፌ ያንን ፓንት አድርቄ ነው የምጠቀመው። አንደኛ ፓንቶቻችን ሰብስበን እናጥባለን። ስናጥብ በእጅ ማጠብ አለብን። ያ ቦታ ቢጫ ሆኖ ኢንፌክሽን እንዳይሰበስብ ያ ቢጫ የሆነውን ልብስ ንጹህ ነው ብለን መልሰን እንለብሰዋለን። እዛ ቦታ አሁንም ይጠራቀማል፣ ቢጫ ይሆናል፣ በደንብ አይጸዳም። መልሰን እንለብሰዋለን። እዛ ፓርት አካባቢ ደግሞ ሙቀት ነው፣ ሙቀት አለ። ያ ሙቀት ያልበናል። ያ ሙቀት ስለሚያልበን ያ ላቡ ከዛ ላይ ሲጨመር ባክቴሪያ የመፍጠር ኃይል ያገኛል። ገብቷችኋል? ባክቴሪያን የመፍጠር ኃይል ያገኛል። ያ ባክቴሪያ ነው ወደ ማህፀናችን ተመልሶ ኢንፌክሽን የሚሆነው። ያሳክከናል፣ ሊያመን ይችላል፣ በጣም ሊያመንም ይችላል፣ በጣም ሊያሳክከን ይችላል፣ ሊያቃጥለን ይችላል፣ በጣም ሊለበልበን ይችላል። ገብቷችኋል? መጀመሪያ ፓንቶቻችን በደንብ አጥበን ምን ማድረግ አለብን? በእጅ እሽት አድርገን አድርቀን ከዛ በኋላ በሎሚ በጨው መዘፍዘፍ አለብን። ንጹህ ፓንት ያጠብነው ፓንት አጥበን ስንጨርስ በሎሚና በጨው ዘፍዝፈን ለ30 ደቂቃ ማቆየት አለብን። ያንን የቆየ ፓንት በንጹህ ውሃ አለቅልቀን እናሰጠዋለን። አንደኛ ፓንቱ የራሱን የሆነ ንጽህና ይጠብቃል። ሁለተኛ በሽታችን ይከላከልልናል። ለሎሚ ውሃ በሽታችን ይከላከልልናል። ሶስተኛ ድጋሜ እዛ ቦታ የማጠራቀም እድል አያገኘውም። ገብቷችኋል አይደለ? እድሉን አያገኘውም። ስለዚህ ምን ማድረግ አለብን? ፓንቱን ጽዳት መጠበቅ አለብን። ሁለተኛ ማህፀን ኢንፌክሽን የምንከላከልበት ዋነኛው ነገር ማህፀናችን በየጊዜው መታጠብ አለብን። በየሰዓቱ መታጠብ አለብን። ንጹህ ውሃ ምንም አያደርግም። ውሃ ንጹህ ነው። ንጹህ ውሃ ላይ መታጠብ አለብን።
አላስፈላጊ ንክኪ አለመንካካት፣ አላስፈላጊ የሆነ ነገሮችን አለማድረግ። ገብቷችኋል አይደለ? አላስፈላጊ የሆነውን ነገሮችን አለማድረግ። ገብቷችኋል አይደል? አለመንካካት፣ በቆሻሻ እጅ አለመንካት። አረብ ሀገር ላይ ደግሞ ብዙ አይነት ኬሚካል አለ። እዛ ኬሚካል ባጸደንበት ወደው አለመቀመጥ። በተቻለ አቅም ያ ኬሚካሉ ቢያንስ ለ20 ደቂቃ አጽርተን ከጨረስን በኋላ እዛ ላይ አለመቀመጥ፣ የተወሰነ ሰዓት ማለት ነው። ሲቀጥል የሚያስፈልጉትን ሳሙናዎችን መጠቀም። እዛ ቦታ ላይ አንድም አይነት ሳሙና አለመጠቀም። በቃ ምንም አይነት ሻምፖ ሊሆን ይችላል። ሽታ ያለው ሻምፖ ከተቻለን ሽታ ያለው ሻምፖ ሻወር ባንወስድበት መልካም ነው። በተለይ ደግሞ እኔ ደርሼ ስላየሁት ሮዝማሪኖ ሻምፖ አትጠቀሙት። ምክንያቱም እኔ ሞክሬያቸዋለሁ። የማሳከክ ሰውነት ላይ ማሳከክን ያመጣል። እዛ ፓርት ላይ ሽታው በጣም ስላለ ያ ሽታ በጣም ያሳክካል፣ ያማል ሁላ እስኪ ሰነጣጥቅ ድረስ ሁላ ያደርጋል። ምክንያቱም ያደርቃል። መፀን ድርቀትን አይፈልግም። ሁላችንም ታውቃላችሁ፣ ሁላችንም እናውቀዋለን። ተፈጥሯዊ ጉዳይ። መጨረሻ ደግሞ የምነግራችሁ ያንን ሻምፖን ነግሬያችኋለሁ፣ የፓንቱን ነግሬያችኋለሁ፣ ሎሚ ላይ መዘፍዘፉን ነግሬያችኋለሁኝ። መጨረሻ ደግሞ የሚሆነ ነገር የማሳከክ ምልክት ከታየባችሁ እስኪብስ አትጠብቁ፣ ሐኪም ቤት መሄድ አለባችሁ። በጣም የሚመክረው ሐኪም ቤት መሄድ አለባችሁ። ሐኪም ቤት ለመሄድ እንኳን ካልተመቻችሁ፣ የማይመቻችሁ ቦታ ከሆናችሁ ምን ማድረግ አለባችሁ? ቁርንፉድ፣ ሎሚ፣ ጨው ታፈላላችሁ። ቁርንፉድ፣ ሎሚ፣ ጨው አድርጋችሁ ቁርንፉዱን በደንብ ታፈላላችሁ። በደንብ ቁርንፉዱን በደንብ በቃ የራሱን ውሃ እስኪያመነጭ ድረስ የራሱን ውስጡ ያለውን አካሉ ውስጥ ያለው ውሃ እንዲወጣ፣ ያ ትንፋሽ እንዲወጣ በደንብ ብስል ብሎ ያንን ትንፋሹ በደንብ እንዲወጣ፣ ኃይሉ እንዲወጣ ታፈሉታላችሁ። ያፈላችሁት ውሃ ላይ ሎሚ ታረጋላችሁ። ትንሽ ሎሚ በፈላ ውሃ ውስጥ ትንሽ አድርጋችሁ 5 ሰከንድ አቆይታችሁ ከዛ አውጥታችሁ ምን ታረጋላችሁ? ጨው ታረጉበታላችሁ። ጨው አድርጋችሁበት ከዛ እዛ ላይ ለ30 ደቂቃ ቁጭ ትላላችሁ። ሽፍንፍን አድርጋችሁ ነው ቁጭ የምትሉት። ንፋስ እያስገባችሁ ሳይሆን ሽፍን ብላችሁ ቁጭ ስትሉ ምን ይወጣል? ከእናንተ ላብ ይወጣል። በጣም ያልባችኋል፣ በጣም ይሞቃችኋል። ያንን ታዲያ ሽፍን ብላችሁ ትቀመጣላችሁ። እዛ እንፋሎቱ ማህፀኑን እንዲደርስ ማለት ነው። ገብቷችኋል? እንፋሎቱ ማህፀኑን እንዲደርስ እዛ ቦታ ላይ ቁጭ ትላላችሁ። ሽፍን አድርጋችሁ ቁጭ ትላላችሁ። ያ እንፋሎት ሰውነታችሁን በደንብ ከደረሰ በኋላ ቀስ ብላችሁ ታወጡና ከሙቀቱ ወዲያው ንፋስ ላይ አትወጡትም። እዛው ትቆዩታላችሁ። እናንተ ምሽት ቢሆን ይመረጣል። ማታ ቢሆን በዛው ትተኙታላችሁ። ተሸፋፍናችሁ በዛው ትተኛላችሁ። ጠዋት ትነሳላችሁ። ያንን ውሃ ግን መድፋት የለባችሁም። ያንን ውሃ ማስቀመጥ አለባችሁ። ያንን ውሃ ማስቀመጥ አለባችሁ። አስቀምጣችሁ ጠዋት ስትነሱ በዛ ውሃ ነው መታጠብ አለባችሁ። ከብቷችኋል? በዛ ውሃ ትታጠቡና ከዛ በንጹህ ውሃ ትለቀለቃላችሁ። ገብቷችኋል አይደለ? እንዴ ለ3 ቀን ታደርጋላችሁ። ግን ለ3 ቀን አድርጋችሁ በ15ኛው ቀን ተመልሶ እንደዛ አይነት ነገር ይመጣል። በ15ኛው ቀን በመጀመሪያ እስከ መጨረሻ ድረስ አይሄድላችሁ። በ15ኛው ቀን ደግሞ ተመልሶ እንደዛው ሲመጣ ድጋሜ ደግሞ እንደዛው ታደርጋላችሁ። ገብቷችኋል አይደል? እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ነው የማመሰግናችሁ። እንደዚህ አይነት ምክሮችን በዩቱብም በቲክቶክም እለቃለሁኝ። ከእንግዲህ እኔ የማውቀውን ለማያውቁት አካፍልላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ።